አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ሀያት ዩቱብ ቻናል ቤተሰቦች እንደናችሁ እንደምናችሁ። ዛሬ እንግዲህ እንደምታዩት እየጎበኛችሁ ሰፈራችሁን እንትን ሰፈር ነው ሲጀመር ፈርኒቸር ቤቶች ነው እና ዛሬ ይዤላችሁ መጣሁት ይሄን የመሰለ የማገዶ ቆጣቢ ምድጃ ነው። ማገዶንም ጊዜንም ጉልበትንም የሚቆጥብ ጭስንም የሚከላከል ለአጠቃቀም ምቹ የሆነ ዘመናዊ ምድጃ ነው። እንደምታዩት ያማረ ነው። እንግዲህ ሴቶች ጊዜያችንን ሰዓታችንን ቆጥበን በአማራ ጭስም ሳይመታን ሳንጎዳዳም በቁማችን ሰፋ ሰፋ አድርገን የሚያምር ምግቦች የምናዘጋጅበት ምድጃ ነውና ወድጄዋለሁኝ። እናንተም እንደምወዱት ተስፋ አድርጋለሁኝ። እረ እኔ ቆሜ እንደተጋገረ ቁም ነው ይሄ ቆሜ እንደተጋግራለሁኝ። አንዳንድ ጊዜ ራሴን ያመኛል እንደ ማነስ አለብኝ ያዞረኛል ካላችሁ ቀስ አድርጋችሁ ከምድር ታደርጉትና ከምድር ሆኖ መሰራት የሚችል ነው ማለት ነው። እና ይህንን የመሰለ ማገዶ ቆጣቢ ነው እንደምታዩት ነው። ከምድር ታወርዱትና ማለት ነው። ይሄንን ከምድር ታወርዱትና መጋገር ትችላላችሁ። ያው በብሎኬትኛ የምድጃ ከምድር መርግ የለ እንደሱ ማለት ነው። ይሄ መንቀሳቀስም ይችላል መውረድም ይችላል። ከምድር መሆን ሲፈልጉ ከምድር ከላይ ማድረግ ሲፈልጉ ከላይ ማድረግ ትችላላችሁ። የትም ቦታ ይንቀሳቀሳል። እያዘዛችሁ እንግዲህ እየገዛችሁም ተጠቀሙ ትላለሁኝ። እህቶችዬ ይጠቅማል። ብዙ አንድ ጊዜ ከሰማ ብዙ እንጀራ የሚያወጣ ነው። ያው ለእናንተ አልነግራችሁም ታውቁታላችሁ ብዬ ነው። እና ይህንን ይመስላል እንደምታዩት በደንብ ያማረ የተዋበ ነው። አገልግሎቱ አስተማማኝ ነው፣ ጥራቱም ጭምር እና ለአካባቢም ጭስ መውጫ አለው። የራሱ ጭስ ምናምን ሰፈር ማፈን የለም፣ መረበሽ የለም። ጭሱ ወደ ላይ ራሱን ችሎ ይወጣል። ከዚህ ላይ ብረት አለ ይቀጠልለታል። አለቀ። ለእናንተም አይጎዳም ማለት ነው። እና ይህንን የመሰለ ነው። ቦታንም ጊዜንም ሰዓትንም የማይወስድ ነው እና በጣም ወድጄዋለሁኝ። እየዘመነ ነው ጊዜያችን እንደምታዩት። ኤሌክትሪክ ምጣድ ያው አሉ። አሁን ላይ ሀገራችን ማብራት እየተሻሻለ ነው። ግን ደግሞ አንዳንድ ጊዜ በማገዶ እና በምጣድ ሲሆን እንጀራው በጣም ያምራል። ያኔ በእንትን ሲሆን ማለት ተረድታችሁኛል። ከኤሌክትሪኩ በምጣድ እና በእንጨት ስንጋግረው ይጣፍጣል። እንጀራውም ያምራል፣ ወጡም ይጣፍጣል። ወጡ ነው የሚጣፍጠው። በተለይ በእንጨት የተሰራ ወጥ በጣም ነው የሚጣፍጠው፣ በስቶቭ ከተሰራ ወጥ በላይ ማለት ነው። እና በምጣድም ስንጋግር እንጀራው ኤሌክትሪክ ምጣድ ይሄ ምድጃውን ያምራልና ሁላችንም ሁለቱም ቢኖረን ደስ ይላል። አንዳንድ ጊዜ ይደክመናል፣ ያመናል፣ የሆነ ነገር ስንሆን በኤሌክትሪኩ እንጋግራለን። አንዳንድ ጊዜ ደህነኛ ስንሆን ደግሞ በዚህ የሆነ ጉዳይ ምናምን ሲኖርብን ያው ይሄን የመሰለ እንጀራ እንዴት አድርጋ ጋግሯል ለመባል ስንፈልግ በዚህች ለራሳችን ሲሆን ኤሌክትሪክ ምጣድ እያደረግን እያስተጋገዝን መንካት ነው። ሴቶችዬ ለዚህ ራሳችንን ካልጠበቅን እንዴ ማን አለን እኛ? እና እንዴት ነው ወዳችሁታል አይደል? ላይክ ሸር ሰብስክራይብ ያደርጋችሁ አበረታቱ። ለምታበረታቱኝ ከልብ አመሰግናለሁ። እና ዘመናዊ ዶሮ ችኛቱም እንደምታዩት እንግዲህ ሌላ አይነት አለች ብቻ አይደለችም። ያው ከጎን ሌላ አለ። ልዩነታቸው ያችኛይቱ ከጎን ምድጃ አለ። ለምሳሌ ባቄላ፣ ሽሮ፣ አሻሮ መቁላት ስትፈልጉ ያኔ የሆነ ነገር ብታደርጉ ከጎን ምድጃ ያለው አላቦ ተያይዞ። እሺ ደግሞ እንደምታዩት ሲንግል ናት፣ ብቻዋን ናት። ያንኛው ደግሞ ከጎን አለውና ማንኛውን ነው እናንተ ወደዳችሁ በምርጫችሁ የምትፈልጉት ማሰራት ትችላላችሁ። ቦታ ካላችሁ ነው። ቦታ ለሌላችሁ ይሄ ቆንጆ ነው። ተንቀሳቃሽ ነው። የትም ቦታ መሆን ይችላል። እንደምታዩት ነው ማለት ነው። ጥርምጥም ያለች ናት። እና ያው ደግሞ የምታዩት ይሄኛው ይሄ ማለት ነው። ይሄ ይሄ ከጎን ምድጃ አለው። ይሄ ደግሞ ከዚህ ይሄው እንደዚህ ያለው ጤሱ በላይ ነው የሚወጣው። አያችሁት? የዛኛው የሚቀጠልለታል። እንግዲህ ይሄ እንደዚህ ጤሱ ወደ ላይ ይወጣል። እንደምታዩት ይሄ በጣም ትልቅ ነው። ጥራቱም ከዛ ይበልጣል ማለት ይበልጣል ማለት እንደምታዩት ነው። ትልቅም ነው። ከጎን ደግሞ እንደምታዩት እያንዳንድ ጊዜ ድስት መጣድ ብትፈልጉ አሻሮ መቁላት ብትፈልጉ ባቄላ ሽሮ እናዘጋጅ ብትሉ ከጎን የምታዩት ምድጃዋ ከጎን አለችው። ይቺ ከጎን ወደች ይቺ የፈለጋችሁት መስሪያ አብሮ የተያያዘ ነው። በዚህ ልዩነት አላቸው ማለት ነው። እንደምታዩት ይህንን ይመስላል። ትወዱታላችሁ ብዬ ተስፋ አድርጋለሁ። ይህን ካልፈለጋችሁ ይገነጣል። ያንኛው ምጣዱ ብቻ መጠቀም ትችላላችሁ። ይሄንን ከፈለጋችሁ ደግሞ እንደዚህ ማለት ነው። ጎን በጎን መስራት የምትፈልጉትን መስራት ትችላላችሁ። በቃ መጨናነቅ የለም።
ጊዜው ዘምኗን ቴክኖሎጂ አያችኋል። ሲወርድ እንደዚህ ታደርጋለች። ምክንያቱም አመዱ ከታች እንዲሆን ማለት ነው። እዛ ይሄ መጣጃው ነው ከላይ ያለው ይህንን ይመስላል። እና ያው ጥንቃቄ ይፈልጋል፣ ጥንቃቄ ያስፈልጋል። ልጅ ምናምን ሲኖር ይሄ ጥንቃቄ ያስፈልገዋል። ያው እናንተ ጎበዞች ናችሁ። እንግዲህ ይህንን ይመስላል። ማዘዝ ከፈለጋችሁ ቁጥሩ ከበሩ ላይ ይታያችኋል ብዬ ተስፋ አደርጋለሁ። ማዘዝ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ቁጥር አስቀምጣለሁ። መሰራት ከፈለጋችሁ የት ነው አካላችሁ? መርሳ ውስጥ። እሺ መርሳ ነው፣ መርሳ ማደያ አካባቢ ነው። ሁላችሁም ታውቁታላችሁ መርሶች ብዬ አስባለሁ። ይሄ ደግሞ ዘመናዊ የዶሮ ቤት ነው። ዶሮ ላረባ ነበር፣ ግቢ ጠባብ ነው፣ እንዴት አድርጌ ምናምን እዛ ቤት ይቆሻል ምናምን ካላችሁ ይሄን የመሰለ የዶሮ ቤት ታሰሩና ግጥግጥ ነው። እኔም ቀጣይ ይህንን አሰራለሁ። አላማዋ ላይ ዶሮ ማርባት፣ እንቁላል መግዛት የለም። እንቁላል ከቤታችን ከጓሯችን ነው። እና ይሄን የመሰለ ለአውሬም አያስቸግርም፣ ለነሱም ለንፋስ መውሰድም ለአየሩም የተስማማ ዘመናዊ ቴክኖሎጂው አራታው እናንተ ዘመናዊ ዶሮ እርባታ ነው። ይሄ እንግዲህ ብዙ ዶሮ ይዘን እንደምታዩት ይሄን የመሰለ ዶሮ ቤት ታሰሩና ዶሮቻችሁን አንጥታችሁ ማርባት ነው ከእናንተ የሚጠበቀው ማለት ነው። እንዴት ላደርገው እንዴት ልሆን ነው? የለም አሁን ላይ ከላስ እና ይሄንን ይመስላላችኋለሁ። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ አበረታቱኝ። የእናንተ እርዳታ ያስፈልገኛል እና በሌላ ቪዲዮ እስከምንገናኝ ደህና ሁኑ። እስከ መጨረሻው ይልኝ ሰዓት ያስፈልገኛል። እርዱኝ እሺ።